አፈምሱኛ ፎሎ አድርጉ ላይክ አድርጉ ሪፖስት ኮፒ ሰላም ዩቲዩብ እንግዲህ በሌላ ቪዲዮ እንደተለመደው ከች ብለናል ማለት ነው። አሪፍ ቢንግ የሆኑና እናንተን ፈታ ዘና የሚያደርጓችሁ ቪዲዮች ይዘን መተናል። የትም እንዳትሄዱ ላይክ ሼር ሰብስክራይብ ይደረግ ቡም ሻካላጋ ብለናል። ወደ ቪዲዮ በገዛ ሀገሩ አዶናይን አረንጓዴ ቢጫ ቀዩን አስጠፉት። ዋይ ለምን እኔው እስኪ ምን ተፈጥሮ ነው እንጀለው ምን ጋይስ ሶሪ ሚት አደረኳቸው። ምን ተፈጥሮ ነው ምንም ማድረግ አልችልም። እንግዲህ እያጠፋሁት ነው። ለምንድን ነው ጺም ላይ ተቀባው ነው? ለብራም ያጠፉ ዋይ እየለቀኩት ነው። ይሄን ላይ ባታ ለምን አይናንተ ቆጣጣ ላይቡ ሌላ እሺ ማክሽ ነው ላቁሙ እንትን ነው ዋይ ለምንድን ነው? እሺ ሰላም ተማሪዎች አልገባኝም። እኔ አስረ ኮሜንት ላይ ጻፉልኝ በእናታችሁ አስረዱ። በረዳ ተፈጠረ አላውቅም። ማን ያስጠፋው? ለምንድን ነው ያስጠፉት? ሌላው አከባ እንዳይፈጠር ነው። አዲሱ አስተማሪያችሁ ነኝ ምናሴ what ከዩኒቨርሲቲ አስተምር ብለው ሲያስወጡክ። እሺ ሰላም ተማሪዎች አዲሱ አስተማሪያችሁ ነኝ ምናሴ ይባላለሁ። ምናተው ያላችሁ ልጠሩ ትችላላችሁ። ወደ ክላስ ነው ቀጥታ የምንገባው። ወንዶች ውጪጡና እንደ ኳስ ተጫወቱ፣ ሴቶች እዚህ ትቀራላችሁ ማለት ነው። እዚህ ትቀራላችሁ። ወንዶች ዳይውጡ ወደ ውጪ እና ቆይ ግን አንዴ ወንዶች ከመውጣታችሁ በፊት አሳይመንት ተሰጣችኋለሁ ማለት ነው። ለሰኞ የምታመጡት ቻምፒየንስ ሊግ ፕሪዲክሽን 20 ኦድ የሆነ ለሰኞ አሳይመንት ይዛችሁ ትመጣላችሁ። ከ20 ኦድ በታች ከሆነ አልቀበልም። ከ20 ኦድ በታች ሰርቶ ላመጣልኝ ተማሪ 0 ማርክ ነው ማስቀምጥልህ ማለት ነው። እና ማርክ አያያዛችን የሚሆነው እንዳሳካችሁት የጨዋታ ብዛት ነው። ብዙ ጨዋታ ያሳካ ብዙ ማርክ ያገኛል ማለት ነው። እና በመቀጠል እዚህ ጋር አሁን 5 ማርክ ቦነስ የምትፈልጉ ከሆነ ስጣችሁ ቲክቶክ ላይ አሁን የፖስተትኩት ቪዲዮ አለ። ገብታችሁ ላይክ ሪፖስት ሼር አድርጉት። 5 ማርክ ማለት ነው። እና ስልካችሁን ይዛችሁ እየመጣችሁ እያሳያችሁ ማርክ ማስሞላት ትችላላችሁ። በተረፈ ከትምህርቱ ጋር በተገናኘ ያልገባችሁ ወይ የከበዳችሁ ነገር ካለ ጥያቄ ማድረግ ትችላላችሁ። ቻቺ ቪዲዮ ነው ጨራሽ። አራላሽ አንተ በዚህ እድሜ አትጫ እሺ ክሬቲቭ አዋርድ 2016 የአመቱ ምርጥ ቲክቶከር በርጠሜዎስ የቲናስ ምን እንደሚደብር ታውቃላችሁ? በጣም ለፍታለች እና የሆነ አዶናይ ባይኖር እኮ ኖርማል ነበር። አዶናይ ባይኖር ኖርማል ነበር። ግን አሁን እየሰሩ ያለው እሱ ስራ ደግሞ በጣም በዚህ 3-4 ወር ውስጥ በጣም ቦነሳትና ኮንትሮል ማድረግ አቃታት እሷ እንጂ ከመጀመሪያ ጀምሮ አዶናይን እያየነው ብንመጣ ኖሮ አሁን ያለው ትንሽ ፌሙ ምኑም ይቀንስ ነበር እና ይረጋጋ ነበር። አሁን ግን እሱ ገና ፕራይሙ ላይ ነው ያለው። አዶናይ ፕራይሙ ላይ ስላለ ከባድ ነው ኮምፒቲሽን ውስጥ ማስገባት። አይ ሚን ኮንተንት ክሪኤቲቭ ናቸው ሁለቱም። አሁን ሁሉም ቪዲዮ በዚህ ሰዓት ቲክቶክ ላይ ከተለቀቀ ኮንተንት ነው ተብሏል። ለዛ ሁለቱም ኮንተንት ክሪኤቲቭ ናቸው። ግን የሚያወጡት ኢነርጂ ምናምን በጀት ምናምን ሊለያይ ይችላል። አይ ሚን የቲናስ ሙቪ ለመስራት ያው በጀቷም ምኗም ያው ለካሜራ ምናምን አይ ሚን ኤዲተሮችም አሉ። አይ ሚን ራሱ የቻሉ እንትኖችም አሉ ተዋናዮች ምናምን። እንደ ሙቪ ነው የምትሰራው። ሙቪ ስለምትሰራው ሰው ትንሽ ከበድ ሊል ይችላል። የሱ ግን ኦልሬዲ እርዳታም ይሰራል፣ ሰውን ይረዳል፣ ያስተባብራል ምናምን። ሶ የሱ አይ ሚን ቀለብ ብቻ ነው የሚያስፈልገው። ቀለብና ሰዎች ኮንታክት ነው የሚያስፈልገው። አይ ሚን እንዴት መርዳት እንዳለበት ማንም መርዳት እንዳለበት ገንዘቡ ከየት ነው የሚመጣው ምናምን የሚለው ነገር ነው። ኮኔክሽኑ ነው
እና ደግሞ ኮንሲስተንሲ ሰውን ያው በቅን ልብ በመርዳቱ ይገባዋል ጋይስ የሚገባው ነው ዩቲናስ ስለማይገባት ሳይሆን አዶናይ በልጧት ምናምን ግን ይገባዋል በቃ በልጧት ምናምን ሳይሆን ስለሚገባው ይገባዋል በቃ ለቻሪጅ እንዴት ነሽ እንተያያለን ብቻዋን ስገባያታለሁ ምናምን ጎበዝ እሺ አፕሪሺየት ነው ማለት አሁን በቃ ያንዣብባል የሆነ ነገር ተጠንቀቁ እሺ በቃ ከደገመሽ ረፍት አድርጊ እሺ አንቺ ኋላ ነገ ለቪዲዮ ስለምትፈለጊ አሁን አረፍ በይ ለሚ ከኛ ጋር ክሊፕ ይሻልሻል የሽቶ ቤት ባሬስታ ከምትሆኚ ታኩሬና አትራግን መች ይፈት ታኩሬና ስቲቫንስ መች ይፈቱት ግን ለጀባ ይፈቱ ማለት 19 was till the first rap in Ethiopia for real እሺ ዱሬቲቭ ነው ፌመስ የነበረው ለዛ ጋሞ የጋሞ ልጆቹ ጋሞ ቀላል እንዳይመስልሽ ጋሞ ሸት ከማሳው ጋሞ ይሶ የመጣልሽ ጋሞ ግሬና ገጻን ጋሞ ከተነማታን ጋሞ ግሬና ገጻን ጋሞ ከተነማታን ጋሞ ዮ አባ መስቀላ ዮ አሳሽ ከትሪ መስቀላ ፖዚሽን በራሽ ከትሪ አሳሽ ከትሪ ዮኪችን ያንቺ እዩሽን ጀመት ወረሽ ለሽ መስቀላ ካወቲ ኡትሪ ለጅባይና ቴዲዮ እንዳይ ያንቺ ምይሪ ተፈባ አትሪ ደንጉዛ አትሪ ደረታ አንድሽ ዋኪር ለወደ ሙደረ ደርሽ እና ዋራቸው ግን ስማቸው ጎቤት ላይ ጻፉልኝ ጋይስ እሺ ለዋደኛው ቀጣይ ቪዲዮ ቅዳሜ ቻቴን እንቅሜ ሄነሲ ጠምቅሜ ሳጨስ ደጋግሜ አቃጠለኝ ደሜ መጠጡ ሲገፋ ሆዴ ውስጥ ተደፋ ጨዋታው ሲስፋፋ ጀመርኩ ለከፋ ከአንዷ ስላፋ ጨዋነት የጠፋ የሴቶቹ ብዛት የህዝቡ ጫጫታ ነፍሶች ሲመጡ ሞቃለ ጨዋታ በዚች በቅዳሜ በቀለጠች ማታ ከመጠጡ ብዛት አንጎል ተጣጣ ጭፈራው ቀለጠ ሙዱም ተለወጠ ሄኔሲና ሊዜ እየተግለበጠ መጠጡ አለቀ ጭፈራው ቀጠለ ለሰው መረጋጊያም ብለን ተቃጠለ የሌሊቱ ሙድ ፍቅር ፈለፈለ ወንዱ ከሴቱ ጋር ሌሊቱ ቀጠለ Yes I man ነበርኩ ናዲን all the school beat በነበረበት ታይም ማለት ነው old school Ethiopian rap come on man ቺሊ ያረክ ነው የምሰማው ለምን መጨናነቅና ወፍ እሺ next በርሺሮ ወፍ ኤኒ ማልችለው ቀዛቀዛት ረዳሽ ተመቻ You definitely taste it. Go. ቅዝቃዜው አንቀጠቀጠ ልጆች ግን ማለት ሪያክሽናቸው ደስ ይላል ኮሪደር ልማቱ የልጆች ሪያክሽኑ ማለት ነው ደስ ይለኛል በጣም አይ ሚን አስቦት ስለሆነ ያንን ነገር ሪያክት የሚያደርጉት አስቦት አይደለም በቃ አጋጣሚ የሚመጣ ነገር ነው ሶ ደስ ይላል በጣም ተፈጥሯዊ ነገር ጎርመሰ ከቤት ወጥተህ ኑሮ አናትክ ላይ ሲወጣ እሺ አባ
ወደኋላ ማፈግፈግ ያደረገችው ጀለስ ወደኋላ ማፈግፈግ ምን ነበር ይባላል? ስልታዊ ማፈግፈግ ያደረገችው ጀለስ ይፈጫል። አባ ጉራጌ ላለ እሺ መቼ ነው ያወቀከው? እማዬ ያለምንም ዘይትና ሽንኩርት ወጥ ሰርታ አባዬ እንኳን አገባውሽ ያለቀን ወጥ ነው የምትሉት መቼስ what ምንድን ነው የሴት ነው god damn ወጥ ነው የምትሉት መቼስ ይሄ ቅባት ያለ መጠን ነው ፀጉር የሚያሳድገው ያምር ፀጉርን ከፈለጋችሁ ይሄ ማስታወቂያ አይደለም ይሄው ዶክተሮች የመሰከሩለት what ምን እያደረገችው ነው ላጨው please ማስታወቂያ አይደለም ደስ ይላል 1 ኪሎ ስጋ ለ26 ተማሪ what ለ14 ተማሪ ብሏል የ1 ኪሎ ፓስታ ማለት አንዳንድ እንትኗ ነው የሚወጡት ከባለፈው አመት ድረስ እንጠቀም የነበረው 1 ኪሎ ለ6 ነጥብ ምናምን ነው ለ7 ሰው ስለዚህ 1 ለ7 ማድረግም ተቋሙ እስከ የታም ትይደው አይችልም ማለት 1 ለ14 እናደርግ ደግሞ በጣም ሊርባችሁ ስለዚህ ምን ይሻላል ቢያንስ እንደው ከትምህርት ሚኒስቴርን ትንሽ ዝቅና ከኛም የተወሰነ ከፍ what በሚል 1 ለ9 ተማሪ 1 ኪሎ ፓስታ ትምህርት ሚኒስቴር ግን ያስቀመጠልን በደንብ ነው 1 ኪሎ ፓስታ ለ14 ተማሪ how ስለዚህ እሱ ምንድነው በጣም how ዶክተር ሃይማኖት ጋር መካያችሁ like how በጣም እንዳነሳ አረጋግጥ በቂ አይደል ስለዚህ ይሄ ሌላ ውሳኔ እስኪወስን ድረስ በይ ዛሬ እኮ ፓስታ ቀርቧል አልቀረበም ያልቀረበበት ምክንያት ውሳኔ ያስፈልገዋል ይሄ come on man መስተካከል አለ ካልሆነ ፓስታ መቅረት ይችላል በሚል አይ ፓስታውን ከልቀት እንደ ትንሽ የሚሻሻልበት ሁኔታም ካለ እሱን እናመቻቸው ለጊዜው ግን መደበኛው ሚኑ በሌላ ቀን ይመገቡት ይቀጥል ብለን ዛሬ ፓስታ ሌሎች ይሄ ከባድ ነው በጣም ስለዚህ ፓስታ ላይ ሌላው ልንገራችሁ አብዛኛው ሚኑ ለምሳሌ 1 ኪሎ ለ35 ተማሪ እኛ ለ28 ነው የምንጠቀመው በአሁኑ ብናረገው 7 ልጅ አካባቢ አይጠቀምም ማለት ነው 1 ኪሎ ለ30 ምናምን ተማሪ በርበሬ ጨው በጣም ዝቅ ያለ ነው ምክንያቱም ምንድነው የትምህርት ሚኒስቴር ምሳሌ የእናንተ ሼሪንግ ግን ከዚህ በቀን ከ100 ብር በላይ እንዳይሆን ይፈልጋል ምክንያቱም መጨረሻ ስቆጡ እናንተ ነው የምትቆጡ ትምህርት እድል ብታገኙ ኢሚዲየትሊ ያን ብር መክፈል አለበት በኋላ ቤተሰብ ይዛችሁ ከደሞዛችሁ ነው የሚሰጣው አይ ሜን እኔ መስለኝ ግን ተማሪዎች እየከፈሉ ስላልሆነ ነው ከወጡ በኋላ ጋይስ ሬት ደዛሪ ይመስለኝ እንደዚህም ሆኖ አሁን እናንተ እየተመገባችሁ ከዚህ እያንጣጣው ነው ጀለስ 40 ብር ለእያንዳንዳችሁ ይወስዳል አሁን እንኳን በዚህ ለእያንዳንዳችሁ በደንብ ማወቅ አለ ለእያንዳንዳችሁ በእያንዳንዱ ቀን ኦልሞስት ትምህርት ሚኒስቴር የመደበላችሁ ግማሹን እየመደበላችሁ ዩኒቨርሲቲው ደግሞ እየደበለ ይሄን በደንብ ከባድ ነው ጋይስ ገና ነው እኮ አንተ በዚህ እድሜ ማነው አብሮት ያለው ስፔን እንደምትመለከቱት ግለሰቦች በመዋላቸው በዚህ ሱስ ይደርጉ ማለት ነው የመዘገብ ሱስ ይኖርብን አዶናይ ጋብር ይሰራል እሺ ቀጣይ ሁሉንም ነገር አይጨዋል ከማ በጣም የተባረከ
ጋይስ እንግዲህ ለዛሬ የነበረን ቪዲዮ ይሄን ይመስል ነበር። አይሆፕ እንደሚመቻችሁ ላይክ ሰብስክራይብ ማድረግ እንዳይረሳ። ቡም ሻካላካ ብለናል። ይመቻችሁ።